መርደክዮስ ያገኘው ክብርና ማዕረግ ምንድነው ሲል ጠየቀ። የቅርብ አገልጋዮቹ ምንም አልተደረገለትም ብለው መለሱ። ንጉሥም በአደባባዩ ማን አለ ሲል ጠየቀ። በዚህ ጊዜ ሐማ በተከለው እንጨት ላይ መርደክዮስ ይሰቀል ዘንድ ለንጉሥ ለመናገር በውጭ በኩል ወደሚገኘው ቤተ መንግሥት አደባባይ ገና መድረሱ ነበር። የቅርብ አገልጋዮቹም እነሆ ሐማ በአደባባዩ ቆሟል አሉት። ንጉሥ ግባ በሉት ብሎ አዘዘ። ሐማም በገባ ጊዜ ንጉሥ ሊያከብረው ለወደደው ሰው ምን ሊደረግለት ይገባል ሲል ጠየቀ። በዚህ ጊዜ ሐማ ንጉሥ ከኔ ይልቅ የሚያከብረው ማን አለ ሲል በልቡ አሰበ። ስለዚህ ንጉሥ እንዲህ ሲል መለሰ። ንጉሥ ሊያከብረው ለወደደው ሰው ንጉሥ የሚጎናጸፈው ልብስ መንግሥት ንጉሥ የሚቀመጥበትን የንጉሥን ዘውድ በራሱ ላይ ያደርጋል። ፈረስ ይመጣለታል። በዚያም ልብሱንና ፈረሱ እጅግ ከከበሩት ከንጉሥ ልዑላን መሳፍንት በአንዱ እጅ ይሰጥለታል። ንጉሥ ሊያከብረው የወደደው ሰው ያልብሱት፣ በፈረሱም ላይ አስቀምጠው በከተማይቱ ዋና መንገዶች ላይ እየመሩ ንጉሥ ሊያከብረው የሚወደው ሰው ይህ ተደርጎለታል ይበል። ንጉሥ ሐማን በል ፍጠን፣ ሂድ፣ ልብሱን ፈረሱን ውሰድ፣ በንጉሥ በር ላይ ለሚቀመጠው ለአይሁዳዊ መርደክዮስ ልክ እንዳልከው፣ አሜን፣ ምን እንዳልከው ልክ እንዳልከው አድርግለት፣ ከተናገርከው አንዳች ነገር እንዳይጎድል ሲል አዘዘው። ስለዚህ ሐማ ልብሱን ፈረሱን ወስዶ መርደክዮስን አለበሰው። በዋና መንገዶች ላይ እየመራ ንጉሥ ሊያከብረው ለሚወደው ሰው ይህ ተደርጎለታል እያለ በፊቱ ያውጅ ነበር። ከዚያም በኋላ መርደክዮስ ወደ ንጉሥ በር ተመለሰ። ሐማ ግን አዝኖ ራሱን ተከናንቦ በጥድፊያ ወደ ቤቱ ሄደ። የደረሰበትን ሁሉ ለሚስቱ ለዞዘራና ለወዳጆቹ ሁሉ ነገራቸው። አማካሪዎቹና ሚስቱ ዞሳራም በፊቱ መውደቅ የጀመርክለት መርደክዮስ ዘሩ ከአይሁድ ወገን ከሆነ ልትቋቋመው አትችልም። ኧረ አሜን። እስቲ አዋጃዎች በፊቱ በሉ። እስቲ መውደቅ የጀመርክለት በሉ። አይሁድ ከሆነ በሉ ልትቋቋመው አትችልም በሉ። ከእርሱ ጋር በመነጋገር ላይ ሳሉ የንጉሥ ጃንደረቦች ደርሰው ሐማን አስቴር ወዳዘጋጀችው ግብዣ አጣደፉት ይላል። ክብር ለኢየሱስ ነው። እጆቻችሁ አንሱ። የሰማይ አምላክ እግዚአብሔር አመሰግናለሁ። ክብር ላንተ።